እርጉዝ ስለሆንኩ እርጉዝ ስለሆንሽ እና ልጁን ትፈልጋለሽ ወይስ አትፈልጊም? አልፈልግም። እርግጠኛ ነሽ? አዎ እርግጠኛ ነኝ። እንደዚህ አይነት ደረቅ አጭበርባሪ ሌባ እንዴት አድርጌ ነው የወለድኩት? አትናደድ ያማል፣ አትናደድ እባክህ። ለምን ይቅር እንደምልሽ ነገርሽ? ይቅር የምልሽ ሁለታችሁንም ይቅር እምላችሁ የልጄን ቁስል በይቅርታ ለመሻር ስለፈለኩ ብቻ ነው። ከእንግዲህ በኋላ አንዳችሁ በሷ ላይ ክፉ ነገር ስታስቡ ለማየት ስለማልፈልግ ይሄን ማረጋገጥ ስለፈለኩ ነው በዚህ ምላችሁ ቃላችሁ እንድትሰጡኝ ጠየቅኳችሁ። እምልሽ አሁንም ጥለሽ እንድትሄጂ ትፈልጊያለሽ? ይሄን ወረቀት ካየ በኋላ እኔ እንኳን አብሬህ ልኖር ብል እሺ አትለኝም። ክፈትና ያው አንዳችም ነገር እንዳያደርጉ ባንቺም ሆነ በናፍቆት ላይ ክፉ ነገር እንዳያስቡ ተስማምተው ቃል ገብተዋል። መጽሐፍ ቅዱስ ይዘው ሙሉ ቃል ገብተዋል። በል እንግዲህ በኋላ ሀሳብ የለም። እግርን ዘርግተህ መተኛት ነው ብለው ነው ጋሽ የወረዳው ጸጥታ ኃላፊ ምን እንደ ሌባ ብቻ ነው ይገርም። ለምን ጠየቀኝ? የራስ አባል ጓደኞች የሉም እንዴ? ብቻ አንድ እንዴ ተመት ለጊዜው ብቻዬን ነኝ። ምን የወረዳ ኃላፊ ሳሎን ቅጥር ነፍስ እኔና አንቺ እኮ እንደዚሁ በቀላል እኮ ምን ላይ ሰዎች አይደለም። እኔና አንቺን እኮ ባግቢያ ተሳሱ። እኔና አንቺን እኮ ማህፀንሽ ውስጥ ያለችው ልጃችን እሱን ብትረሳው ነው የሚሻለው። ለምን ማማዬ? ለምን? ምክንያቱም እንዳንተ አይነት ካዲ አባት እንዲኖረው ስላልፈለኩኝና ስላስወጣሁት። ማማዬ እንዲህ አይነት ክፉ ቀልድ በፍጹም እንዳትቀልጂ ተነጋግረናል። ቀልዴን አይደለም የምሬን የተናገርኩት። አታደርጊው። እኔና አባትሽ ምን ያህል እየጠበቅናት ያለትን ልጅ በፍጹም እንዲማ አታደርጊው። ካላመንከኝ ደረሰኝ ከተበት ደረሰኝ ተማረጋጋት ይችላል። ከተሰራሽ ጀምሮ ያልታረምሽ አረም የትም አምጥተህ የደቀልከው
ቀን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ከዘራኝ በኋላ ከናረቢ እንዳትሄድልኝ አልፈልግም። ስንት ዓመት ሙሉ ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቅ ከምትሆን ሸክተፍ አረብ ሀገር ላይ ስለወሰንኩ ልሰናበቱት ነው። በእግዚአብሔር በቃ ይሰማል። በቃ አረፍ እያልክሽ ወይኔ አባ ላርጎ ቤሮዬ እንደው አሰውቶ መስለኝ ገብግቦኝ እኮ ነው። እግዚአብሔር በቃ እንዴት መሞቿን እየተናገረ ሞቷን ነው እያለኝ እኔ እኮ እውነት አልመሰለኝም። አንድ ቀን ሳያልፍለታው አቡሽና እናንተ እንዲቆዩ ማለት መጣው አንድ ጊዜ ናግባ እሺ ላሉ ይጨመርለታል። ወሳኝ ቤት ነው።
ለሁለት ቀን ረፍት ስለምቆይ እናንተ እርዳታ ያስፈልገኝ ማለትማ ሁሉንም ነገር እኛ እንቆጣጠራለን አይ ጥሩ የሁለት ቀን ረፍት ሰጥቻችኋለሁ መኪኖቹን ወደ ካምፓኒ ወሰዱና ሰርቪስ አስደረጓቸው እናንተ ደግሞ በዚህ ዘና በሉ እሺ ማመሰግናለሁ ቆይ ዳዊት ከደወለ ለሁለት ቀን ረፍት ብቻዬን መግባቴን እንጂ አቡሽ ከኔ ጋር መኖሩን እንዳትነግሩት ውላችን እያንዳንዱን ነገር ለሱ ሪፖርት እንድናደርግ ስለሚያስገድደን ይሄን ማድረግ እንኳን የምንችል አይመስልኝ እሱ የኔ ችግር አይደለም የኔ ችግር አቡሽ እዚህ መኖሩን አለማወቁ ነው ይሄንን ደግሞ የግድ ታደርጉታላችሁ ወይዘሮ ብርሃን ስራችን ለቀጣሪዎቻችን እንድንታመን ያስገድዳል አቶ ዳዊት ደግሞ ጥሩ ስራ የሚያሰሩ ዋነኛ ደንበኛችን ናቸው እሱ ቀርቦ በማስፈረም ስራ ቢያስጀምራችሁም ኮንትራቱን መስጣችሁ ግን እኔ ይሄ ማለት ደግሞ እናንተንም ሆነ እሱን የመቅጠርም የማባረር ስልጣኑ የኔ ነው ማለት ነው ቆይ በሆነ መንገድ ቢደርስበትስ ያኔ እኔ አትናገሩ ብዬ እንዳስገድድኳችሁ ትነግሩታላችሁ ከዛ በኋላ የሥራ ኮንትራታችሁን ከኔ ተቀበላላችሁ ተግባባን አዎ በደንብ ተግባብተናል መልካም ቀን አሜሪካን ሀገር የሚገኘው የሾላ ቴክኖሎጂ እህት ኩባንያ የሆነው አክት አሜሪካን ኮሌጅ ከመሃርሽ ዩኒቨርሲቲ ጋር በመተባበር በኮምፒውተር ሳይንስ በቢዝነስ አድሚኒስትሬሽን የድህረ ምረቃ ፕሮግራም ለመስጠት በምዝገባ ላይ ይገኛል። በተጨማሪም አሜሪካ ወይም ካናዳ ለምትሄዱ በአጭር ጊዜ የተሻለ ስራ ሊይዙ የሚችሉበት አጫጭር ስልጠናዎችን በመስጠት ላይ እንገኛለን። አክት አሜሪካን ኮሌጅ 4 ኪሎ ቱሪስት ሆቴል ወረድ ብለው ዳኖ ሆስፒታል ሳይደርሱ ያገኙናል። 0118 12 44 88 አክት አሜሪካን ኮሌጅ ለተሻለ ህይወት ከዚህ እንደዚህ አይነት ነገር የለም አይ ደብድበውኝ ሳይሆን ትንሽ ወለም ብሎኝ ነው አዎ አድዬ ትንሽ ወለም ብሎኝ ነው ለማንኛውም 5 ደቂቃ ሰጥቻችኋለሁ ፈጠን ብላችሁ አውሩ እኔ እንዴት አድርገው ቢጠፈንጉ ነው እንዴት አድርገው ቢያሱ አልፈታ ትንሽ ወለም ብሎኝ አሁን ጥፊ ያለኝ ወደ አንዱ ብለሽ ለመበያለኝ ነው እንዳይባልም እግዚአብሔር ያመጣውን ነገር መቀበል እንጂ ምንም ማድረግ አይቻልም አቶኝ ዘንድሮ ዲፈረንስ በዝቷል ይልቅስም ታዩና ቆይ አይዞ እንዴት እዚህ ቢሮ እንድታናግሪኝ ፈቀዱልሽ በጣም አስቸጋሪ ናቸው አይ በስንት ፈተና እንደገባው ብታይ እንደቀላል የገባው መስሏል አይዞሽ እኔ መለ አንዱ ምን ስትላገኙ እንዴት አገኙ ዘርዬ አዲ ፈርዶብኝ ቀንጥሎኝ ነው እኔ እስከማውቀው ድረስ ሰፈራችን ፖሊስ መግባት እንደማይችል ነው አንተም ሄደ አጥንቻለሁ አይገቡም ብለኛል ነበር አዎ እሱ ነትሽ ነው ብዬሻለሁ እንዴት መጡ እንደምን አልባስ ሰው ጠቁሞ እንዴ ዘርዬ አይ አዲስ ሰው ጠቁሞብኝ አይመስለኝም እርግጠኛ ነኝ አዲ ደግሞ እኮ ነገሩን ከኔና ካንቺ ውጭ ማንም ሰው አቅም ምናልባት አንቺ ካልጠቆምሽ በስተቀር እስማ ወልደ መንፈስ ቅዱስ ዘርሽ ምን እያልክ ነው እንዴት ተጠቁማለሁ አይ አድዬ ይኸውልሽ ሰው ጠቁሞብኝ ሳይሆን ያቶ ዳባ ሽጉጥ ድምጽ ሰምተው ነው የመጣው ሽጉጥ ድምጽ ሽጉጥ ዳባ ሽጉጥ አለው ነበር አዎ አድዬ ቅድምም ወለም ብሎኝ ያልኩሽ በዳባ ሽጉጥ ተመትቼ ነው እስማ አልቆልን ነበር ጃቡሽ እንዴት ነህ ደህና አይደለም ማለት ደህና አይደለም እኔ ምልሽ ይሄ ስንተኛው የኢትዮጵያ ቤተ መንግስት ነው ይሄም ቤተ መንግስት ነው ፕሬዝዳንት ወይም ጠቅላይ ሚኒስተር የሚኖር ሌላ ምን አለ
አንዳንድ ጊዜ አረፍ የምልበት የኔ መኖሪያ ቤት ነው። ኢትዮጵያ ዜጎቿን በቀን 2 የመመገብ ያቃታት ለካ። እናንተ ግጣችሁ ጨርሳችሁ። አይ እንግዲህ ስነ ስርዓት ይኖር። ባክሽ ራሲ ስነ ስርዓት ይኖርሽ። መቅኔን እንደ ቅልጥም በመስበር መጣችሁ ከጨረሳችሁት በኋላ ምን? አሁን በማይረባ ጭቅጭቅ ጊዜያችን አታባከንሽ። እዚህ ይዤ የመጣሁት ጋርዶቹ ለመሸወድ ነው። እዚህ ሰውን ብዙም ጥበቃ ስለማያስፈልገኝ ደግሞ ጉዳት ስላሳዘነኝና አማራጭ ስላጣው እንጂ ዝም ብለህ አፍ እንድትከፍትብኝ አይደለም የመጣሁት። እሺ ግን ስለ ታገልኩኝ አንተን ነፃ ለማውጣት ነው ለሰፊው ህዝብ ጥቅም ሲባል ምናምን እንዳትኝ ባክሽ። እሺ ለምን እኛ እዛ ትምሮ እያልን ተሸውደን ስንጃጃል አንቺው ባቋራጭ እንደዚህ ሀብታሞች። ባቋራጭ አይደለም ነፍሴን ሰጥቼ ብዙ መስዋዕትነት ከፍዬ ነው ያገኘሁት። ትግል መስዋዕት ይህን ሁሉ ሀብት የሚገኝበት ከሆነና እንደዚህ አይነት ቤተ መንግስት ውስጥ የሚያስቀምጥ ከሆነማ ትግል እኔ ቤተሰቦችን አይደለም የማላቃቸውን ሰዎች ነፍስ እንዳለ አምጥቼ መስዋዕት አላረገውም እንዴ? እንዴት አይነት ደፋር ልጅ ነው! መስዋዕት ለሀገር ነው ለራሳቸው ነው መስዋዕት የሆኑት። ይሄን እያሰብኩ ከምቃጠል ጠጥቼ ብደነዝ ይሻላል። ስጪኝ። ትነዳለህ እኮ ችግር የለውም ጨምሪ። ከአንተ ልጅ በደምብ እኮ መክሽልኝ እኮ። አትለብሽም? አንሄድም? እሺ እንግድነት እንዳይሰማ እንደ ቤት ቁጠራ። እንክታርጊ ነው እንጂ እንደ ቤት የምቆጥረው ቤት አይደል? እንዲያውንም ጌታዬ እኔንስ መቼ ነው ለሰፊው ህዝብ ጥቅም ስትል ሀብታም ታረገኝ ቱጃር ታረገኝ? አብይ ቴክስት አድርጎልኝ ከሳሩም ጋር እንደው ከረር ያለ ጸብ ሳይጣሉ አይቀሩም። እንደሷ ደግሞ
ጥይቱን አወጡልህ ዘርዬ? አይ ሸርፋኝ ነው ሄደችው። እንኳን ሸረፈች። ታክሜያለሁ። ወይኔ ፈተና። አይዞሽ አድዬ አይዞሽ፣ ደህና ነኝ እኮ። አዲ ቆይ ግን ለምን ቀብር አልሄድሽም እንዴ? ቀብር እኮ መሄድ ነበረብሽ። እሺ ደግሞ ቀብር ትላለህ እንዴ? እሱ አንድ ፊቱን ተጋድሟል። ካንተ ሊበልጥ ነው እንዴ? ከደረስኩ እንደምንም አድርጌ ከዚህ ሶታ አንተ ሄዳለሁ ካልሆነ ግን ለማይደውይላት ነበር እንደምንም አድርገሽ ከቀብር ውጭ ገባለሁ ብያታለሁ። እዛው ደርሳለሁ። እንዴ አዲ አለመኖርሽ እኮ ሊጠረጥሩ ይችላሉ። አይጠረጥርም እሱ። ትራፍሲ ላይ ነው አዲዬ። ትራፍ ባይ ላይ ኖሮ ያቶ ዳባ ሽጉጥ ባያልቅ ይሄኔ ቦታ ተቀይረን ለኔ እየተለቀሰ እሳቸው ደግሞ እዚህ ቦታ ይገኙ ነበር። አቤት ፈጣሪ እንዴት አወጣኝ! አቤት ፈጣሪ እንዴት አወጣኝ! ከጉድ አወጣኝ። ዛሬ ወይኔ ወይኔ እያልኩኝ ነበር። አቤት አይ ጉድ! እንዴት ነበረ መሆነው? ሰርዬ እንዴት ነበረ የምችለው? ግን ጥሩ ነው። ጥሩ ነው። አዎ ምኑ ነው እሱ ጥሩ? ግን የሆነው ነገር ሁሉ ተመስገን በለ። እንዴ ሰርዬ እንኳን ተኮሰብህ። እንዴት እንኳን ተኮሰ እንዴ? አንተ ባልሞት ባይ ተጋዳይ ስትታገል እንደገደልከው ታሳውቅና ተከራክረ ምን ብለህ ፍርድ ቤት ቶሎ እንዲለቅ ለዛ ምክንያት ይሆናል። አልሞት ባይ ተጋዳይ ነኝ ትላለህ። እንደዛ ከሆነ ልክ ነሽ። በጣም ጥሩ ነው። ነገር ሁሉ ያለ ምክንያት አይሆንም። ትግድ የለም ሰርዬ። እሱማ አድዬ ሁሌም እኮ እግዚአብሔር ያለው እንጂ ሰው ያለው ሆኖ አያውቅም። አይ ናዳነሽ በሉ ሰርጋችን ተደግሶ ዓለሜን ለማየት ስጓጓይ ጦሰኛ እንዴ አዲ ሙቶ ቃሻ አርግሽ። እሳቸው ያለ ጊዜያቸው ሞቱ እያሉ አንቺ ስለኛ ሰርግ መቅረት ታስቢያለሽ እንዴ? ምን ላድርግ? ለነገሩ እኮ ዘርዬ ደግሞ አንተ ገላገልካቸው እንጂ እኮ ካቲ ካላውን አምቡላውን ተጉተው እኮ አንዱ ትቦ ስር ገብቶ መደፋት እኮ አይቀርም። እንደውም የክብር ሞት ሊሰጣቸው የጀግና ሞት ነው። በዛውጭ ነው የሞቱት። አዲ እኔ ግን ሁሉንም ነገር ትተን ፈጣሪ እኔን ከሞት በማትረፉ ልናመሰግነው ነው የሚገባን። እሱ ሱናታን ከጉዳ ወጣኝ። አሁን እንዴት ሆነ ነበር? አቤት 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 አቤት! ሳስበው ራሱ እኮ እንቅልፍ አጥቼ ነው ያደርኩት። ሰርዬ ዘርሽ እንደው ስለኔ ግን የነገርካቸው ነገር አለ እንዴ? አድዬ ምን ብዬ ነው ስላንቺ የምነግራቸው? ማለት አስጨንቀኝ። እነሱ እኮ እንኳን የተደረገን ያልተደረገ ነገር እኮ ነው ፈልፍለው የሚያስወጡት። እንደው አስጨንቀኝ ነው ለሷ ስለው ለፍቅር ስለው ብላ ጋለጥከኝ እንዴ? እንዴ አድዬ እንዴ ፈለገ ነገር ቢሆን እንዴት በዚህ አይነት ነገር ትጠረጥሪኛለሽ? ለነገሩ አልጠረጥርም። እንደው ምሳሌው ነው አዲሞች ስላንቺ ምንም አልነገርኳቸው። እንኳን ስላንቺ ገና ቃሌንም በአግባቡ አልተቀበሉኝ። ዘር ያደራል እንደምንም ቢያደርጉ ምንም ቢሉ አሳልፈ እንዳትሰጥ እንዴ አድዬ በእግዚአብሔር እንዴ ምን ሆነሻል? እንዴት ይሄን ነገር አደርጋለሁ? አላውቅም ዘርዬ እንደው አደራ እንዲሞትብሃለሁ። እኔ እፈራለሁ። ይሄ ቤት በጣም ነው የምፈራው። እኔ ፖሊስ እፈራለሁ ዘርዬ። አድዬ ምንም ይኸውልሽ በዚህ ምንም አትጠርጥሪ። ምንም አልናገርም። እሺ ደግሞ ከሞትኩ እኮ ብቻዬን አይደለም የምሞተው። ልጅን ጭምር ወዲ ውስጥ ይዤ ነው የምሞትብህ። ስሞት ዘርዬ እኔ እፈራለሁ። ይሄን ቤት እፈራዋለሁ። እመኚኝ አዲ ስላንቺ ምንም አልናገርም አልኩሽ እኮ በቃ አዲ ከተፈሽ እንዳትልድ አዲ እኔ የምለምንሽ እናቴን ልጅ ወልደሽ እንድታስደስቻትና በየጊዜው እየሄድሽ ቡና እንድታፈላት። ከፊት ያጥፋኝ አደርገዋለሁ። ሰርሽ ሞት አድርጎ ዘርዬ ሞት ሁሉም ነገር ሰዓት እያለቀ ነው። ሰርሽ ወዳለሁ። እሺ ዘርሽ እኔም በጣም ወድሻለሁ አዲ። በጣም ነው የምወድሻለሁ።
እሱሽ ተከራክረን ህግ ነፃ ብሎ እስኪለቅ ድረስ ጠብቀሃለሁ። እሺ ዘሪ ደግሞ ለልጃችንም ስላንተ ጀግንነት፣ ቆራጥነት፣ ወንድነት፣ ጠንካራነት እየነገርኩ አሳድገዋለሁ በፍቅርሽ። እሺ አነጋገሯ ትዳሯን እንዳጣች ባሏን እንደገደለች ሳይሆን አንዳች የጦር ኃይል ገጥማ ድል አድርጋ እንደተመለሰ ደረቷን ነፍታ ነበር ጉዴን የነገረች። አይደለም ውደት አይደለም አበባይን ገላ ስትመጣ ምን አድርጋ ተስፋዬን አጥልማ ህይወቴን እሳት ውስጥ ጨምረው ምን አድርጋ ነገር ምን አድርጋ ልጄን የገደለችበትን ወረቀት ፊት አምጥታ ስትሰጠኝ ምን አድርጋ ነገር ምን አድርጋ አጥፍቻለሁ አጥፍቻለሁ ልጄ ግን ምን አደረጋት ነገር ምን አደረጋት ልጄ እንደዚህ አውሬ ሲሆን የመጀመሪያ ይመስለኛል። እንደዛ አርጎ ከቀጠቀጠኝ በኋላ እኮ ተነስቼ ስወጣ እንኳን ዞር ብሎ አላየኝም። ሳሮኒ ምን ያድርግ? አንገቴን ደፍቼ ተገዛሁለት እኔ። አይዞሽ የመረጋጋት ሞክሪ። ቆይ እስቲ መጀመሪያ ቁርጤን ልወቅና ልጄ በህይወት መኖር አለመኖሩን ላረጋግጥ። ምን አይነት ጣጣ ነው በእግዚአብሔር! እንዴ ቆይ አብዬ ጥሩ ሰው አልነበር እንዴ? ምን ሆኖ ነው? ምን ነክቶት ነው? በእናትሽ ሉሊ ዛሬም ሽንጥሽን ገትረሽ እንዳትከራከሪለትና ይበልጥ እንዳታሳመኝ። ሳሮን ምን ሆነሽ ነው? ያን ሁሉ ጉድ ተሸክሞ ይቅርታ መጠየቅ ሲገባ እንደዚህ ካረገሽ በኋላ እኔ ለሱ ከራከራለሁ? ሊያውም እርጉዝ መሆንሽን እያወቀ እርጉዝ መሆኔን እንኳን እያወቀ አይደለም እንደዚህ ያደረገው። ማለት እርግዝናሽን እንኳን እሱ አገር አይደል እንደሚያውቀው? ያኔ ግን ጽንሱ እንዳስወጣት ነገር ነበር። ምን እንደዛ አርጎ በቁሜ እንዳነደደኝ እኔም በተራይ ላቃጥለው ብዬ እንደዛ ብዬው ነበር። ሳሮን እንደዛ ማለት ግን አልነበረብሽም። ለዚህ ነው እሱም እንደዚህ አውሬ ሆኖ ይመስለኛል። አንቺም ልክ አልሰራሽም። ግን ደግሞ የፈለገ ነገር ቢሆን በጭካኔ እጁን አንቺ ላይ ማንሳት አልነበረበትም። ዶክተር ማሙና በእግዚአብሔር ወጣቀረች እኮ ትመጣለች። እኔ ምልሽ ሳሪቲ ሉሊ በእናትሽ እሱን ታይሆና እባክሽ ልጅሽ በፍጹም ምንም አይሆንም። በጸሎታችን በእግዚአብሔር ፍቃድ የቆመ ልጅ ስለሆነ በጭራሽ ስለ ልጅሽ አታስቢ። አይመስለኝም። አትፍሪ፣ ልጁ ምንም አይሆንም። እስቲ እንዳፍሽ ያድርግልኝ። አንድ እንድታቂ የምፈልገው ነገር ግን ከዚህ በኋላ ለአቢ ትከራከራለች ብለሽ እንድታስቢ አልፈልግም። የመጀመሪያውንም እኮ ላንቺ ብዬ ነው። አሁን ግን በጣም ነው ያስጠላኝ አቢ። ነው ዶክተር በጣም ደስ የሚል ዜና ነው ይዤልሽ የመጣሁት። እውነት ልጅሽ በጣም በጥሩ ሁኔታ ላይ ነው የሚገኘው። ተመስገን።
ሁኔታሽ በጣም ስላሳሰበኝ እስካሁንም ከባልደረቦቼ ጋር ዲስከስ እያደረግን የቆየ ነው። እናም ሁላችንም ምንም የሚያሳስብ ነገር አለመኖሩን ተስማምተናል። አየሽ እኔ እኮ ነግሬሽ ነበር። ምናልባት ግን ጽንሱ ላይ የተለየ ነገር ካየን ለክትትል እንዲመቸን እዚህ ብትቆይ የተሻለ ነው። አይ እንደዛ እንኳን ማድረግ አልችልም። አቤት አዎ ዶክተር፣ በጣም አስቸኳይ ጉዳይ ስላለብኝ መሄድ ይኖርብኛል። አሜሪካን ሀገር የሚገኘው የሾላ ቴክኖሎጂ እህት ኩባንያ የሆነው አክት አሜሪካን ኮሌጅ ከመሐርሽ ዩኒቨርሲቲ ጋር በመተባበር በኮምፒውተር ሳይንስ በቢዝነስ አድሚኒስትሬሽን የድህረ ምረቃ ፕሮግራም ለመስጠት በምዝገባ ላይ ይገኛል። በተጨማሪም አሜሪካ ወይም ካናዳ ለምትሄዱ በአጭር ጊዜ የተሻለ ስራ ሊይዙ የሚችሉበት አጫጭር ስልጠናዎችን በመስጠት ላይ እንገኛለን። አክት አሜሪካን ኮሌጅ 4 ኪሎ ቱሪስት ሆቴል ወረድ ብለው ዳኖ ሆስፒታል ሳይደርሱ ያገኙናል። 0118 12 44 88 አክት አሜሪካን ኮሌጅ ለተሻለ ህይወት። ሄሎ ነጽ የት ነህ? ባክሽ እንቅልፌን ሳልጨርሰው ላገኘው ወጥቼ እዚህ አካባቢ ነኝ ያለሁት። ምን ሆነሻል? አይ ምንም አልሆንኩም። እንዴት ምንም አልሆንኩም ታያለሽ? ምን ነው የተፈጠረ ችግር አለ እንዴ? አረ ምንም ችግር አልተፈጠረም። ከማን ስምረት? ድምጽሽ እኮ እየነገረኝ ነው። ለምን እንደምትዋሽኝ? እየዋሸሁ አይደለም፣ ግን አዲስ አበባ ልሄድ እንደሆነ ልነግርህ ነው የደወልኩት። ቆይ እንዴት እንደዚህ በዚህ ቅስፈት ውስጥ እንዴት ነው ወደ አዲስ አበባ ልትሄጂ የምትችይው? ጉዞ ለኔም ድንገተኛ ነው። የናፍቆት አባት አርፈዋል። ምን? አዎ ለቀብር መድረስ ስላለብኝ ቶሎ መሄድ አለብኝ። ለዛ ነው እንደዚህ ተጣርፈሽ የምትሄጂው? አዎ ምን ነው ችግር አለው? አረ ምንም ችግር የለም። ግን የናፍቆት አባት ሞቱ ተብሎ ቀብር ለመድረስ አዲስ አበባ ድረስ መሄድ ተገቢ ነው? ለምንድን ነው ተገቢ የማይሆነው? ልጄን እድሜ ልካቸውን ማየት እንደጓጉ እኮ ነው የሞቱት። አዎ እሱ እውነት ነው። ግን ደግሞ እሳቸው አልፈዋል። ከዚህ በኋላ ደግሞ ልጅቷን ቀና ብለው ሊያዩት አይችሉም አይደል? እሱ ልክ ነህ፣ አያዩዋትም። ግን ደግሞ ናፍቆት ያይናል። መቼም የልጅ አባት ይሄን ያክል ከባድ ሀዘን ደርሶበት መድረስ የለብሽም አትለኝም። ለምንድን ነው እሱ ማለልሽ? የልጁን ባለጌ ባህሪ ስለማቅ በደንብ አድርጌ ነው የምነግርሽ። ነጻነት ስምረት፣ ጨርሻለሁ አባዬ፣ መጣሁ። 2 ደቂቃ ብቻ። በቃ ቼኪንግ ታይም ደርሷል፣ ልሄድ ነው። በዛ ላይ ደግሞ የምሄደው ከሲፈንና ከአባዬ ጋር ስለሆነ ሀሳብ አይግባ። ቆይ ደግሞ ሲፈን ለምንድን ነው እሷ የምትሄደው? የእሷ መሄድ እንኳን እዛ ያለውን ወንድሜንና ቤተሰቦቹ እንድታይ ነው። ጥሩ፣ እናንተ ሄዱን የምከተላችኋለሁ። ደግሞ አንተ ምን ቤት ነው የምትከተለን? ምን ነው ደነገጥሽ? ኧረ እኔ አልደነገጥኩም፣ ግን ደንግጠሻል እንጂ። በዛ ላይ ደግሞ አባቷ በገዛ ፍቃዳቸው የወደፊት ውጫኛዋ አድርገው የሰጡኝ ልጅ ከድሮ ባሏ ጋር ስትሄድ ትንሽ ሰላም ስለማይሰጥ ለዛ ነው ተከትያችሁ መመጣው። ነጻነት፣ ይሄ ትልቅ ስድብ ነው። ይሄ ስድብ አይደለም፣ ሰዶ ማሳደድን ለማስቀረት የሚደረግ ቅድመ ጥንቃቄ ነው። ተሰማኛለህ ነጻነት? እኔ ራሴን በሚገባ ማቅ ክብር ያለኝ ሴት ነኝ። በናፍቆት ጉዳይ ግን ስርዓት እንደሌለሽ ነው ማውቀው ነኝ። ነጻነት፣ የእሱ ነገር ሲነሳ በስነ ስርዓት ሁሉ ማሰብ የምትችሉ አይመስለኝም። አንድ ነገር ልንገርህ፣ እንኳን በእንደዚህ አይነት አስቀያሚ ነገር ጠርጥረኸኝ ይቅርና እንዲሁም ቢሆን ተከትለኝ እንድትመጣ አልፈልግም። ቆይ ለምን? እኔ እዛ ድረስ መምጣቴ ምን የሚፈጥረው ጉዳት አለ? ምንም ጉዳት ባይኖረውም ለእኔ ግን ምቾት አይሰጠኝም። አንቺ ስምረት፣ ወይ ጣጣይ በልቸው። ከዚህ በኋላ ከዘገየው አባዬ በጣም ነው የሚቆጣኝ።
አሁን መሄድ አለብኝ። የነገርኩህን ሰምተኸኛል አይደል? አዎ ሰምቼሻለሁ፣ ግን አልቀርም። ነፃነት ለምንድን ነው የማትሰማኝ? ከዚህ በላይ መነጋገሩ ጥቅም የለውም። ደህና ሁኚ። ቆይ የዶክተሯን ምክር አልሰማ ብለሽ ተቻኩለሽ የወጣሽበትን ምክንያት ማወቅ እችላለሁ? ከዚህ በላይ ምን ጉዳይ ይኖረኛል? የምን ጉዳይ? ያ እንስሳ ከሆነ አጋሰስ ሰውዬ ጉዳይ በላይ ምን ሊኖረኝ ይችላል? ምን ያልገባኝ? ምኑ ነው የማይገባሽ ሉሉ? ያለ አንዳች ርህራሄ ያይሰጣን እንደዛ እኮ ከቀጠቀጠኝ በኋላ እንዴት ነው እዚህ ተኝቼ ለሱ ለአንድም ሆነ ለሁለት ቀን በሰላም እንዲያርፍ የምፈቅድለት? እናሽ ምን ታደርጊያለሽ? ማንቁርቱን አንቄ አስቀፈድደዋለሁ። ሳሮን ሙቹ ነቴ ልንገርሽ፣ ይሄ እኮ በከባድ ወንጀል ሊያስጠይቅ የሚችል ትልቅ ጾታዊ ጥቃት ነው። ይኸውልሽ ሳሮን፣ እኔና አንቺ አሁን ተነጋግረን መግባባት አለብን። ምንም የምንስማማው ነገር የለም። አይገርምሽም? በደንብ አድርጎ አለ። በዚህ አያያዝሽ ስሜታዊ ሆነሽ የማይሆን ነገር ነው የምታደርጊው ሳሮን። በእናትሽ ሉሌ ተይኝ። ተይኝ? አሁን ድሮም እኮ አንቺ ለሱ እንደምታስቢለት አውቃለሁ። እንደዚህ የምታስቢ ከሆነ በጣም የምታሳዝኝ ሰው ነሽ። ቆይ አንቺ እኔና አንቺ የጓደኝነት ጊዜ ስለኔ ማንነት እንድታውቂ ያላደረገሽ? ስለኔ እንደዚህ መናኛ ነገር ነው የምታስቢው? በጣም አመሰግናለሁ። ወደ ባሻ ያንኩት እኮ ወድጄ አይደለም። ወፍ ዝራሽ ሆኜ የትም ስለኖርኩ ዘሬ መተካት ተስፋዬ ትልቅ ስለነበር ማለት ሆኖ ግን ማልቀሱ ያለ ሰዎች በክፋት ተነስተው ቁልቁል ቢረግጡ እየየ ብሎ ማልቀሱ ከመውረድ በቀር ምንም ዋጋ የለውም። እናም የተፈጠርክለት ምክንያትም አላማም ባይኖርህ እንኳን ወደዚህ ምድር ያለ ምክንያት እንዳልመጣ አስበህ እየፈጠርክ መኖር ነው። እሱ እውነትህን ነው፣ እውነትህን ነው። ብቻ አልነግርህም ብዬ የወሰንኩትን ነገር ነግሬ ስላሳዘንኩ በጣም ይቅርታ። ችግር የለውም አብሽ። ግን አንተ ለልጅ ያለህን ፍቅር፣ አባቷ ለልጅ ያላቸውን ጽኑ ፍቅር እያወቀች በምን ምክንያት ነው ግን ሳሮን ይህንን ነገር ልታደርግ የቻለችው? ምንም ምክንያት የላትም። የጥላቻና የጭካኔ መንፈሷን ለማርካት ብቻ ነው። አብሽ፣ እሱ ብቻ አይደለም። ሳሮን አንድ ምክንያት ሳይኖራት እንደዚህ አይነት ነገር አታድርግ በፍጹም። እሱማ ምክንያት አላት። ምክንያቷን ግን ብላ ብትሰማኝ ምንም የማይረባ ከንቱ ነበር። መናኛ ማለት አይቱ እንደፈለገች የምታዘው እቃ ለሆነላት ባለመቻሌ በዚህ በጣም ተበሳጭታለች። እናም በዚህ ክፉ ቂም በመያዟ ሲጠሩት አቤት ሲልኩት ወዴት ከሆነ ባል ጋር መኖር ስላልፈለገች አይደለም ልጄን ከመግደሏ በፊት ከገደለች በኋላ እኮ ልትሰማኝ ፈቃደኛ ነበረች። አሁን ምን ማድረግ አለብን?
ከዚህ በኋላ ደግሞ ምን ማድረግ ትፈልጋለህ ወንድሜ? አይ አንድ ነገርማ ማድረግ አለብን። አንድ ነገር ማድረግ አለብን። ቶም እንደ እድል ሆኖ እስካሁን ፍቅሬን ነው የምታውቀው፣ ቁጣዬን አታውቀው። አውቀዋለሁ፣ በደንብ አድርጌ አውቀዋለሁ። አብሽ በፍጹም አታውቀው። ብታውቀውም ፌኩ ግን በዚህ ጉዳይ ግን መንፈሴ ያሬድን ልገልበት የሄድኩት መንፈስ ውስጥ እየተካምን አብይ እንዴት ሊሆን ይችላል? እየሆነ ያለውን ነው የምነግርህ። ይሄን የምጠጣው ላጣሁት ልጄ ብቻ ሳይሆን ውስጤ ለሞተችም ሳሩ ነች።